ባምንም ባላምንም ብወድም ባልወድም ጥርት ያልሽ ቆንጆ ነሽ፣ ይህንን አልክድም። ቢሆንም አንድን ሴት ቆንጆ ነሽ ለማለት በስብናዋ ነው ወይስ በምናየው በላይኛው ውበት? እስቲ አንቺው ንገሪኝ። ቆንጆ ልጅ ነሽ ሲሉሽ እያቆላመጡሽ ያዩሽ ወንዶች ሁሉ አድናቆት ሲሰጡሽ ባለባበስሽ ነው ወይ ባረማመድሽ? የፍቅር አጋርሽም አንቺን የሚወድሽ በአማላይ አይኖችሽ፣ ማራኪ ጡቶችሽ፣ በውብ ከናፈርሽ፣ ባለንጋ ጣቶችሽ፣ በዚህ በውብ ገላሽ እጅግ በታደለው የወንዝ ዳር ሐረግ በሚመስለው ፀጉርሽ እላይሽ ላይ ባለው እስቲ በምንሽ ነው የሚያውቁሽም ይሁን ፍጹም የማያውቁሽ ቆንጆ ነሽ እያሉሽ ሁልጊዜ የሚያደንቁሽ? ብትነግሪኝ መልካም ነው፣ ካልሆነም ግድ የለም። ሆኖም ግን በዚህ ዓለም ውብ የምትባል ሴት ለእኔ እንዳንቺ የለም። ድንቅ ውበት እንዳለሽ ልቦናዬ ቢያውቅም ዓይንሽን፣ ጥርስሽን፣ ከንፈርሽን ባደንቅም በለጋው ቁመናሽ ወይ ባለባበስሽ በእነኚህ አይደለም እኔም አወድስሽ። ለሰው ባለሽ ክብር ባመለካከትሽ፣ በፍጹም ቅንነት በርኅሩህነትሽ በዚህ ነው ውበትሽን መዝኜ ያወቅኩሽ። ቢያንስብሽም እንኳን ክብሬን የለገስኩሽ። ለዚህ ነው በፍጹም ባለንባት ዓለም ውብ የምትባል ሴት እንደሚሚ የለም በማለት ደፍሬ ስላንቺ ያወራሁት ውስጠኛ ውበትሽን ስለተረዳሁት። ውስጠኛ ውበትሽን፣ አመለካከትሽን፣ ፍጹም ደግነትሽን፣ ርኅሩህነትሽን እጅጉን ቀርቤሽ በጣም ስላወቅኩሽ ሁልጊዜም ቆንጆ ነሽ፣ ቆንጆ ነሽ፣ ቆንጆ ነሽ እያልኩሽ ለዚህ ነው ሚሚዬ ክብሬን እየለገስኩሽ። ለዚህ ነው ሚሚዬ ፍቅሬን እየለገስኩሽ።